አሁን ምን ማድረግ ይችላል? አሁን ምን መፈን ይችላል? ምን ማድረግ ይችላል? ማምለክም ብቻ እንጂ እልል ማለት ብቻ እንጂ ምን ዋጋ አለው? ምን ከፍለው ለዚህ እና በዚህ ልክ እግዚአብሔር ወዶናል። ሁላችንንም እኛንም እናንተንም ወዶናል፣ አፍቅሮናል፣ አቅርቦናል፣ በእውነት አቅርቦናል እና ስለዚህ አሁን ወደ በእንደዚህ ዞረን አዙረን ወደ መቅደስ ለማስገባት አንችልም። ዛሬ እንችላለን እንዴ? አንችልም። ለምን? መቅደሱ ግን አልከበረም። በቅብዓ ሜሮን ሲከብር ነው ታቦተ ሕጉን ወርደን የምናከብረው። ስለዚህ አንዳንድ ሀሳቦችን ከሽማግሌዎች ጋር እና ከአንዳንድ ሰዎች ጋር ተለዋውጠናል። ከአካባቢ ማህበረሰብ ጋር ተለዋውጠናል። እንግዲህ መቼም 2 ቀንም ይሁን 3 ቀን ሳምንትም ይሁን የህዝብ እዚሁ መከተም አለበት አይደል? መከተም አለበት እዚሁ። ከዚህ ጭራ ምን የት ልንሄድ ነው? ምንም አይቴ ነው ሀውር መንፈስ ነው። ከመንፈስ ወደ ትሄዳለህ እኮ ነው። ወደ ሰማይ ሄድ አንተ በዛለህ፣ ወደ ጥልቁም ቢሆን አንተ በዚያለህ። ክንፍ አውጥቼ እንዲያሞራ ብዞርም በሁሉም ካንተ አለህ። የኔ ደከተ መራሃኒ በሁሉም መንገዴ ያንተ እጅ የሚመራኝ ይላልና ስለዚህ አሁን ምንድነው የደረስንበት ማደማደሚያ? ከዚህ ሆኖ የተገኘው እዚህ ሆኖ ያለው ያንንም እንትን አልፈለገምና አሁንም ወደ አንዱ ደብር ሄዶ መደባለቅና መሰንበት አይቻልም። እዚሁ ግቢ ዳዊት ካለቀሰበት ምክንያት አንዱ እና ዋናው የታቦተ ጽዮን ጉዳይ ነው። እኔ አለ ዳዊት ያለቅሳል። ጠላቶችን ድል አደረገ። ጥበበኛ ነው፣ ታላቅ ነው፣ ንጉሥ ነው፣ ዳዊት ነው። ግን ያለቅሳል። ነብዩ ናታን የሚባል ነቢይ ወደ ዳዊት ተላከ። ሲሄድ እያለቀሰ አገኘው። ዳዊት ናታን ማለት ነቢይ ነው። እንደ ዳዊት አለ ለምን ታዝናለህ? እንዳሳለህ ጠላቶች ጠፍተውልሃል፣ በእግዚአብሔር ቸርነት ወደ መዋል አገር ሰላም ሆናለች። አንተ ደግሞ በአማረ በተሸለመ ቤት አምጣ፣ ምን ያሳዝንሃል አለው። አይ አይደለም አለ። ክብሬ ታቦተ ጽዮን ነች እኮ፣ ለዚህ ሁሉ ያበቃችን ታቦተ ጽዮን ነች። ብርታቴ ወደ ሰልፍ ብሄድ ድል ማድረጌ እሷ ነች። እኔ ደግሞ መጥቼ በዚህ መልኩ በተሰራ ቤት ተቀምጫለሁ። እሷ ደግሞ በምን በድንኳን ይሄን የሚያስለቅሰኝ አለ። የማ ስለ ጽዮን ምን አለ ማለት ስለ ጽዮን ዝም አንልም። እናለን እንዴ? አንልም። በቃ ለምን አልሞትም? እንዴ ያለ ካባ ነብዩ ይላል እንዴ? ጊዜው እኮ የተመቻቸ ነው። ወቅቱ የተመቻቸ ተስተካከለልን ነው። ጠላት የለብም። ለምን አትሰራም? ታቦቷን ቤቷን ተባለ። አደዛ ሳይሆን በጀምረው ትርጉም የለውም ማለት አልፈቀደልኝ። ይሄንን ምን አነገረኝ? ፈቅዶልሃል ጀምን ያለኛ አካል የለምና እስቲ ሱባኤ ገብተህ ይልኝ አለው። ዳዊት ናታን ማለት ነው። ጠይቅልኝ እግዚአብሔርን አለው። እሺ ተባባልና ዳዊትም ናታንም ሱባኤ ገቡ ይላል። ሱባኤ ገቡ ማን ለመጠየቅ? እግዚአብሔርን። ስለምን? ስለ ታቦተ ጽዮን ቤት ስራ፣ ስለ ቤተክርስቲያን ስራ ማለት ነው። ከዛ በኋላ እግዚአብሔር ደግሞ ወደየ ነው። ድንቅ ነው እግዚአብሔር በእውነት ለዳዊት የበለጠ ነገር ተገለጸለት። የበለጠ ነገር አሁን ስመስለው ስለ ቤተክርስቲያን ነበር አለ። ከዚህ የበለጠ ነው ተገለጸለት። ናሁ ሰማዕናሁ በኤፍራታ አለ። በጎል በኤፍራታ ተወልዶ በጎል ተጥሎ በግዕዘ ሕፃናት ሲያለቅስ ሰማ ነው። እግዚአብሔርን ገለጸለት ዳዊት። የክርስቶስ መወለድ ገለጸለት። ሕፃን እኮ ነው ሲያለቅስ ይህንን ሰማ። የበለጠ ነገር ይህንን ንጉሡ አየ። ናሁ ሰማዕናሁ በኤፍራታ አለና ክርስቶስ እንደሚወለድ አየ። ናታን ደግሞ የቤተ መቅደስ ጉዳይ ተገለጸለትና ወዳጄ ዳዊት አለው። አቤት አለ። አይ አንተ በአንድም በሌላ ምክንያት ብዙ ሰልፍ አካሂደሃል። ውጊያ ማለት ከአማሌቃውያን ጋራ፣ ከአህዛብ ጋራ፣ ከአሞራውያን ጋራ ከብዙዎች ጋር ተዋግቷል። እግዚአብሔርን ከማያውቁ ጋር ተዋግቷል። ዳዊት ድልም አድርጓል። ጎልያድን ገድሏል አይደል? የምናውቀው በግልጽ ነው። ጎልያድን ገድሏል። በእጅ ላይ ምንም ሁሉ ሰው ነው። እግዚአብሔር የፈጠረለት ሰው ሁሉ ለኔ ላጠፋው ጥፋት ማን ነው መክፈል ያለበት? ወርታው ማን ነው? እኔን መቅጣት ያለ ማን ነው? እግዚአብሔር ነው። በእጅ ላይ ደም በተለየ እንትና የኦሪዮ ደም አለች። ያቺን አትረሳ። በንሳ ተወግዳለች እንጂ አለች። የኦሪዮ ደም አለች። በግፍ እንድገደል ተደርጓል። ኦሪዮ እጅ ላይ ደም አለብህና የእግዚአብሔርን ቤት ልትሰራ አትችልም ተባለ። አልተፈቀደ ማለት ነው። ልስራ ቢችል ነበር እንዴ? አይችልም። እሺ አለ። ቁጭ አለ።
ግን ማሰራው ነገር ግን ልጅ ይሰራልሃል ልጅ ይሰራልሃል ተባለ። ሰሎሞን ያው ሰራ ማለት ነው። እና በዚህ ልክ ከያን ጀምሮ በድንኳን ነበረች። ሰሎሞን ቤተ መቅደስን ሰራ። ታላቅ ቤተ መቅደስ በወርቅ አድርጎ ሰራ። ያው እንዴት እንደተከበረ ለበዓሉ እንዴት አይነት ሰንጋ እንደታረደስ እንደነበረ መጽሐፍ ቅዱስ በግልጽ ይነግረናል። ለማክብር ሲባል ለእግዚአብሔር ለታቦተ ሕጉ ክብር ሲባል እነሆ ካህናቱ ሲያገለግሉ በዋዜማው ሲባረክ ቤተ መቅደሱ የእግዚአብሔር መንፈስ መቅደሱ ሞልቶት ነበርና እንደ ዕጣኑ ሞልቶት ነበርና ካህናቱ እርስ በርሱ ሊተያዩ አልቻሉም ይላል በእግዚአብሔር መንፈስ ማለት ነው። ስለዚህ እኛም ደግሞ ይህንን ቤተ መቅደስ በዚያ ልክ ከአባቶቻችን ስርዓትና ሕግ መሰረት አስባርከን ክምችት ለዚህ ጠቅላላ ህዝቡ መጥቶ እልል ብለን ለማስገባት እግዚአብሔር ይፍቀድልን። አሜን። እስከዚያ ድረስ በነ አሮን ስርዓት በነ ሙሴ ሕግና ስርዓት መሰረት ደብተራ ድንኳን ይባላል። ያን ጊዜ ደብተራ ድንኳን ደብተራ ኦሪት ይባላል። ጊዜ ነበረ መገልገያ ማለት ነው። እንደዚህ እዚቹ ግቢ ላይ ድንኳን ጥለን እንከትማለን ማለት ነው። ይቅርታ አቤት ደረጃ ሰዎች አባቶች እናቶች ወንድሞች ሴቶች ጥናትና በነበረባቸው እግዚአብሔርን የማሳዘን ጉዳይ የተወሰነ ታቦተ ጽዮን በአሕዛብ እጅ ገብታ ነበር። እናውቃለን። ኅዳር ጽዮን እናከብር ያለ ገብታ ነበርና ከእስራኤላውያን ከተማ ወጣ ከነሱ እጅ ወጣ ወደ ሌላዎቹ ወደማይመስሏት እጅ ስትላለፍ እንደተባለው ክብር ከእስራኤል ለቀቀ ነው። ክብር ከማለቀቀ ከእስራኤል ክብራቸው ነበረች። ታቦተ ጽዮን ነበረች። ታቦት ክብራችን መክበራችን መመኪያችን እግዚአብሔር የምንማጽንበት ታቦት የቃሉ ማደሪያ የእግዚአብሔር ማደሪያ ታቦት እግዚአብሔር የሚገለጽበት ነው። ሀገራችን እንዲሰላም ውለን ሰላም ብናደር በታቦቱ ላይ ተገልጾ እግዚአብሔር ስራን ስለሚሰራ ነው። ምሕረቱን ስለሚልክልን ነው። ይቅርታውን ስለሚልክልን ነውና አሁንም በእውነት እንግዲህ በዚህ ዘመን ነው ብለን እኛ አናውቅም። ይሄንን ዘመን የኖረ ክብራችን ነው። ይሄ ከና ያለው ነገር ያነሳ ነው። አሁን በአፈር ውስጥ ነው ያለው። ከና አፈሩን ያነሳ ነው። ሁላችሁም ሙሉ ሆናችሁ ሙሉ በስሚ ሳይሆን አንዱ ካንዱ ሳይሆን ሙሉ ሆናችሁ ማን ነው? እነማን ናቸው? ሁለት ታቦተ ሕግ ነው የያዝነው። ሁለት ክብርን አገኘነው። እነዚህን ፈልፍለን አድርገን ምናልባት ማን ነው የሚለውን ነገር በጥልቀት ፈልገናል። እንግዲህ ብዙ መለያ ይኖራቸዋል። ነገ ተነገ ወዲያ ብዙ ነገር እናገኛለን መረጃ። ነገር ግን ለእናንተ ሙሉ እንድትሆኑና እኛም ጭምር ነው ለማለት በኃላፊነት ለዚህ ህዝብ ለማስረከብ ማንን አስረከብ ነው ብለን ግልጽ ለማድረግ ስሙን ልንፈልግ ሞክረናል። ስሙን ማን ነው የሚለውን እንግዲህ ታቦት ዋናው ታቦት ማደሪያ ነው። የእግዚአብሔር ማደሪያ ነው። ነገር ግን እግዚአብሔር ደግሞ ለፈቀደላቸው ለወደዳቸው በስማቸው የማይጠፋ ስም ሰጣቸዋለሁ ብሎ ተመዝግቧል በመጽሐፍ ቅዱስ ላይ። ያ የማይጠፋ ስም ማን ነው? ታቦት ነው። የማይጠፋ ስም ማን ነው? ቤተክርስቲያን ነው። ስለዚህ በቅዱሳኑ በሰማዕታቱ በጻድቃኑ በመላእክቱ በእናቱ ስም ታቦት እንዲዘጋጅ እንዲቀረጽ አድርጎ እግዚአብሔር ፈቅዶ በእንዲህ በኩል ታቦት ይቀረጻል። ስለዚህ አሁን ያገኘናቸው በመላእክት ስም ነው፣ በሰማዕት ነው፣ በጻድቅ ነው።